እና ማለት ነው በስሜታዊ ነገር ሳይሆን በስነ ስርዓት ማውራት የሚቻል ከሆነ ፍቀድልኝ። ይቻላል። አላለም ሰላም ብያለሁ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? ሰላም ነው አልሐምዱሊላህ ረብል ዓለሚን። ማሻአላህ። እኔ ማውቃቸው ዋትስአፕ ላይ ቴሌግራም ላይ እና ይሄ ፌስቡክ ላይ የሚያጨረብሩ ሰዎች አሉና ቲክቶክ ላይ የሚያጨረብሩ ሰዎች አሉ ተብሎ ከተጠቆሙት ሰዎች መካከል አንደኛው እሱ ነው። ግን ከባለቤቱ መስማት ጥሩ ነው። እኔ አላወራሁትም አላገኘሁትም። ስለዚህ ባለቤት ስላለው አላህ ፈተበየኑ ብሏል። አንድ ነገር ከማረጋገጣችን በፊት እኔ በእጅ ላይ ምንም አይነት ዶክሜንት የለኝም። ስለዚህ ልጁ እዚህ ስላለ አንዳንድ ነገሮችን ልጠይቀው የሚቻል ከሆነ ማለት ነው፣ ፖላይትሊ ማለት ነው። ይሄ ከእንትን ጋር ስሜታዊ ነገር ጋር የተያዘ ሳይሆን በተረጋጋ መንፈስ እንድናወራ ነው። ላይሰንስ አለ ከመጅሊሱ? አዎ በሚገባ። ማን የሰጠ? ፈርሞ የሰጠ ሰው ማን ነው? ንገረኝ ስሙን። ስሙን ቆይ ላምበበት። አቡ አሚራ ጋር አለ መረጃው። አቡ አሚራ አንብብለት። አውጣው። የፈረመልን ሰው ብቻ ነው የፈለኩት። በአንተ ስም ሲሆን ያምራል። በአንተ አፍ ሲሆን ማን የፈረመልን? ጸሐፊውን ንገረኝ። ፌዴራል መጅሊስ ነው የሰጠ? ፌዴራል መጅሊስ የሰጠን ሰው የፈረመን ፕሬዚዳንቱ ነው ወይ ጸሐፊው ነው የፈረመልህ? ማን የፈረመልህ? ቆይ ላንብብልሽ። ነው አይ ንገረኝ፣ ስሙን ብቻ ንገረኝ እኮ ልነግርህ ነው። ሶብር ቆይ እሺ። አዎ ጸሐፊ ነው፣ ዋና ጸሐፊ ነው። ኦኬ ልደውልና ተመልሼ ቼክ አድርጌ ልምጣ እንዴ? ልደውልለት። ከማል ሀሩን ነው እንደ ጻፈው ሀጂ። ቆይ እንደዛ ነው ማህተሙ የሚለው? ማህተሙ ዋና ስራ አስኪያጅ ጸሐፊው ነው፣ እሱ ጸሐፊው ነው። የሀጂ ሙፍቲ ፊርማ አለ? እንደዛ አይደለም ሀጂ፣ ሌላ ሰው ነው እኔ ጋር የሚታየኝ። ማን ይላል? እስቲ አውጣ። በቪዲዮ አሳየን፣ አንዴ አሳየን። በቪዲዮ እንዳታሳይ ስላለኝ ነው። ግን እኔ ጋር የሚለው ሼክ አልመርዲ አብዱላሂ አሹና ነው የሚለው። ታዲያ ከማል ሲለኝ እኮ ልደውልለት ነበር። ከማልን ቀጥታ እኮ ማገናኘት እንችላለን። አሸዊ አውጣ፣ አሳየኝ እንየው። አይቻልም። በምን መሰለህ እሱን የከለከልንበት? ወሂድ ኡስታዝ ወሂድ ህጋዊ ፍቃድ ከሆነ ቢታይ ችግሩ ምንድን ነው? መታየት አለበት። ምንም ችግር የለውም እኮ ምንም ችግር የለውም። ቢታይ ምንድን ነው ችግሩ? አንተ ህጋዊ ከሆንክ በእኛ ስም አጭበርባሪዎች ስላሉ በእኛ ድርጅት የድርጅት ስም የማጥፋት ዘመቻ ስላለ ማንም አያደርግም ከዚህ በኋላ። እኔ አለሁልህ ከፈለክም በጭራሽ። አይ እሱን